ሃይ ጋይስ በዛሬው ቪዲዮ የምናየው ኢልክ ናሽናል ፓርክ በካናዳ ውስጥ ከሚገኙ ብሔራዊ ፓርኮች አንዱ ሲሆን በውስጡም የዱር ባይሰኖች፣ ኤልክ፣ አጋዘን፣ ወፎች እንዲሁም ውብ የሆነ ተፈጥሯዊ የሆነ ይዘትን ይዟል። ሌትስ ጎ ሶ ጋይስ ይሄ መጀመሪያው ሃይኪንግ ብዙ ሰዎች ሃይኪንግ የሚነሱበት ቦታ ነው። ከዚህ ነው ወደ እንትን የሚሄዱት። ያው ማፕ ላይ ያለላችሁ አንዴ ዝም ብለን እንትን እንበልና እንሄዳለን ወደ ሀይቁ ጋር እንሂድ። ወልፍ አለ ታምናላችሁ? ወልፍ አለ ነገር እዩት፣ አያችሁታ? ወልፍ አለ ወልፍ አለ ባግዞ እና ጋይስ ቦታው በጣም ነው የሚያምረው። ባይዞ ይሄ ፓርክ እዩት ኔቸር እንዴት እንደሚያምር አያችሁት? አይዞሽ ገለቴ ምን ነው ይሄን የመሰለ የሚያምር ቦታ አያችሁታ? አሁን ደግሞ ሌክ ወዳለ ሞሰስ ሌክ ወዳለበት እንሄዳለን። ሞሰስ ሌክ ወደዚህ ነው። እዛ ሞሰስ ሌክ እንሄዳለን። ከዛ በኋላ እዚህ ያሉትን ሁሉንም እንትኖች አይተን እንሄዳለን። ሶ አብራችሁ ነው። አዲስ ቻሌንጅ ጀምረናል። በዚህም ቻሌንጅ ይሄ ቪዲዮ ተፖስቶ ቀጣይ ቪዲዮ እስኪፖስት ሰብስክራይብ ላደረጉ 3 እድለኞች መርጠን እንሸልማለን። ይህን ቻሌንጅ እንዳያመልጣችሁ ተቀላቀሉ። ሽልማቱ አሮኑ ምን እንደሚሆን ከክሮቼ ጋር እንማከርና እናደርጋለን። ብቻ ከእናንተ የሚጠበቀው ይህን አካውንት ሰብስክራይብ አድርጉ። ይመቻል። እሺ ይሄ ቦታ የት ነው? አሁን እንደዚህ አይነት ሃይኪንግ ባይዞ የወንዶ ገነት ሃይኪንግ ነው የሚመስለው። የሆነ ቀን ወንዶ ገነት ፏፏቴው ጋር ሄጄ እንደዚህ አይነት ፓርክ ነው፣ እንደዚህ አይነት ነው በቃ ጫካው ምናምን ነገር። መሄጃውም ልክ እንደዚህ ነው። በጣም ደስ ይላል። አሁን እዚህ ጋር ከውስጥ የሆነ ነገር ብቅ እንዳይል እያሰብን ነው የምንሄደው። ጫማሽን አበላሸችው ልጅሽ ፈርታ ልትሞት ነው። ቢምቢ ነው፣ ይኸው ቢምቢ ነው። ምን አይደል ቢምቢ ነው፣ ይኸው ቢምቢ። ቢምቢዎቹ አያስኬዱም። ኧረ እንትኑን መግዛት አለብኝ። ያስፈራል። አሁን ድንገት የሆነ ነገር ቢመጣም እንደምናደርገው ምን አንቺ ናይኗን ባይዘይ ነብር አለ። ነብር ሳይሆን ወልፍ አለ። የአንቺ ምት እኮ ነው። እኔ እኮ ቢምቢ ገዝ በስተክል ገድዬልሽ ነው። ና ዞር በል ይኸውልሽ እኔስ እግዚአብሔር ይመስገን። ወይኔ ቢምቢ እንዴት ነው እንደምትለው እስቲ ዛቀችበት አይተሃል? ወይኔ ትግስት ምንም አልሆነም። አይ ረንጣ እዩ እንዴ አሁን ደግሞ ሌሎቹ ቦታዎች እንሄዳለን። ሌሎቹ ሀይቆች ጋር እንሄዳለን። መንገድ ላይ ባይሰን ካየሁ አሳያችኋለሁ። ቆሜ ነው ማሳያችሁ ባይሰኑን ካየሁት። ችግሩ ቢምቢ ነው። በቃ የቢምቢ ስፕሬ መያዝ ነበረብኝ። ታውቃላችሁ፣ ግን የቢምቢ ስፕሬ መያዝ ነበረብኝ። ሻትገን ምናምን ፔፐር ስፕሬይ ለእንስሳ። ኧረ አይደለም የእንስሳ አለ። እኔ ግን እሱን ነገር እገዛለሁ። ቆይ እሱን ነገር ፔፐር ስፕሬይ ምን ልታደርጊ እንዴ? ይጠቅማል አንዳንድ ነገር። አሁን ደግሞ እዚህ ጋር ሀይቁ በጣም ነው የሚያምረው። ላሳያችሁ። እዩት ይሄን ሀይቅ አስባችሁታል? በቃ
መንፈሳችሁ ብሩህ ነው የሚሆነው። በጣም ነው የሚያምረው። በቃ ቦታው ምን ብዬ እንደምነግራችሁ አላውቅም። በቃ መንፈሳችሁ ከቢምቢዎቹ በስተቀር ሁሉም ደስ ይላል። ቢምቢዎቹ ናቸው ያልቻልኳቸው። በቃ ንክሻቸው ሌላ ታሪክ ነው። ቢምቢዎቹ ተርቦች አሉ ምናምን በቃ ቦታው እንዴት ደስ እንደሚል ሌክ ቪው ትሬለር ይላል። ከዛ ሃይኪንግ ማድረግ የምትፈልጉ በዚህ ጋር እንደዚህ መሄድ ይቻላል። ሃይኪንግ አለው ወደዚህ ዳኪዮ አያችሁት ቦታው እኔ እንደሚያም ቀረጻቸው እዛ መቁረጥ ነው ማለት ያ እዛ ጋር የሚታያችሁ እንጨቱ ቆይ ዙም አድርጌ ላሳያችሁ። እዛ እንጨቱ ይታያችኋል። ባይዜ የሐዋሳ ሐይቅ ሽታ ነው ያለው። እዛ ጋር ይታያችኋል። ያ እንትኑ የቢቨር ዳም ነው። ቢቨሮቹ የሰሩት እንትን ነው ውስጥ እነሱ ናቸው የሚኖሩት። በዚህ ውሃው ይገማል። ምን ይሆን? She's crazy man. Yeah. way crazy. አልጌ አለ፣ ቢቨር አለ፣ ድብ አለ። እንትን ይሄ አይ ዶንት ኖ ብቻ አይ ዶንት ኖ ግን አሳዎች አሉ ማይታወቁ ማናቃቸው። ለምሳሌ አሁን shrimp, shark. ነው shrimp is not here. ይልሻውን አሳዎች ይውልክ እዛ ጋር አይተሃል? Where is it? ገጠሬ ቅርብ ነው ነገር እያየች ነው። ይረሞቱ እዛ ጋር እንትን አይቻለሁ ድብ እና ይሆንና ካፕሎች ያንተ እጅ ነው ሴት ይመስል። ሶ ጋይስ አሁን ደግሞ ባይሰን ወደ አለበት ነው የምንሄደው። ባይሰኑ ጋር እንሄዳለን። ከዛ በኋላ ባይሰኖቹን አሳያችኋለሁ። ወደዛ እንሄዳለን። መንገድ ላይም ካገኘው አሳያችኋለሁ። አለ መንገድ ላይ ሶ ጋይስ ባይሰን ወደ አሉበት የሚባልበት ቦታ መጣን፣ ግን በሩ ዝግ ነው። እንዴት እንደሆነ አሮ ነው በሩ ዝግ ነው። አሮ ነው እንዴት እንደሆነ Yeah, it's closed. I see that. እናንተ እዚህ ጋር አይደለም፣ ሶሪ። እንደዚህ ከፍታችሁ ነው የምትገቡት። ኧረ ቢምቢ ቢምቢው ዋይልድ ባይሰን ትሬል ግን መግባት ይቻላል። ያ 5.5 ሃይኪንግ ነው ወደዚህና ወደዚህ። ውድ ባይሰን ትሬል ሁለቱም ተመሳሳይ ናቸው። 5.6 ኪሎ ሜትር 5.6 ኪሎ ሜትር 15.6 ኪሎ ሜትር። ኧረ ቢምቢ ወይኔ ነው በቃ ቢምቢ መግደል ነው ስራው። ምኖች ቢምቢዎች ይኸው አይሆንና እንትኑ አታይበት እንጂ የሰውዬው የባይሰንበት ወገን ቢምቢ ባይሰኖቹ የሉም። ወደ ውስጥ ነው 15 ምናምን ኪሎ ሜትር። ሞስኪቶ ስፕሬይ አልያዝንም። በቃ አልቻልንም። የሚወላ ስንተኛ ቢምቢ እንደገደልኩ ያለፈውን ቪዲዮ ላይ ቢምቢ ኧረ በስመ አብ ወልድ የትኛው በሩ የትኛው ቦክስ አሮ ነው ይሄ በሩን አደጋ ጊዜ ምናምን ሲመጡ ይሄን በሩን የሚከፍቱበት መሰለኝ። የትኛው ወልፉ ያ
ቢምቢ 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 ኧረ ቢምቢ ኧረ ቢምቢ ኧረ ይኸው እጄ ላይ ጋይስ የዛሬ ቪዲዮ እኔ መስል ነበረ። ዛሬም ለሁለተኛ ጊዜ በቢምቢ ምክንያት መቅረጽ አልቻልንም። በጣም ነው የሚናከሱት። ላይክ ባይሰኖቹ ደግሞ ወደ ውስጥ ነው ያሉት። ኦልሞስት ወደ ሃይኪንግ ወደ 15 ምናምን ኪሎ ሜትር ነው ምናምን ሄደው አተ በኢየሱስ ስም በቃ ቢምቢዎቹ ስፕሬስ የሞስኪቶ ስፕሬስ ስላላስኩኝ በቃ ተቸግሩኝ ነው የምላችሁ። ሶ በቀጣይ ቪዲዮ እስክንገናኝ ድረስ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወዳችኋለሁ። ሰው